ወይኔ ግን እኮ ቤት አምልጦኛል። ሲታደር ያመለጠ እኮ ነው የሚመስለው። ቆይ የት ሄደሽ ነው? ፈታ ብዬ ብትንትን ብዬ ነው የመጣሁት። ቆይ ባለ ትዳር አይደለሽ እንዴ? ባልየው አልጠየቀኝም እኮ። በያውን ተነሽን ይቅርታ ጠይቂ። ምን አጥፍቼ ነው? አንድ ቀንም እንኳን ደውሎ አልጠየቀኝም እኮ። ስንት ጊዜ እኔን ለማስወጣት ሞክረሽ እንዳልተሳካልሽ አስቢ። አሁን ግን ከልካዩንም አስወጣዋለሁ። እውነት ታስወጪኛለሽ? ደፋር ምን አይነት ሴት ነሽ? ቆይ አንቺ አላየሽውም እንዴ የቤቱ ካርታ ወደ እኔ ተዘዋወረበትን? አይ ማንበብ ጥሩ ነው። እንዳንዳንድ ሰዎች ደድቦ ላለመቅረት። እየሰደብከኝ ነው? ደደብ ስምሽ ነው እንዴ? ለማንኛውም ሶፋ ላይ መተኛ ትፈልጋለሁ። ስለዚህ ምን ልርዳሽ? በቃ ቀደምሽኝ እኮ እንጂ ልልሽ ነበር። ምን ተፈጥሮ ነው ብዬ ነው። ልጅ አስጠልቶ አስቀየምሽ? እኔን ምን አባቱ ቆርጦት? እኔ ነኝ ከሱ ጋር መተኛት ያስጠላል። ትዳር አይደል እንደያዛችሁት? ቶይ በእናትህ ልትመክረኝ እንዳይሆን። ታማ ያሳለፍከውን ታስታውሳለህ? በዚህ ሁኔታማ ጥሩ የህመም ጊዜ አላሳለፍኩም ማለት ነው። እኔ ገንዘብ ሰው እንደሚቀይር አውቃለሁ። አንቺ ግን እንደዚህ ትቀየራለሽ ብዬ በፍጹም አልጠበቅኩም። አልተቀየርኩም። ሁሉ ነገር የሆነው ካንተ ጋር ደስተኛ እንድንሆን መስሎኝ። እኔ ሳዝሽ ወተት እንኳን ቢሆን ትተሽሽ ማለት አለብሽ። እምቢ ብያለሁ እንዴ? ያናገርኩሽ እኔ ነኝ። ምን እሱን ታይዋለሽ? ቲና ግን ትንሽ ሰከን ብትይ የተሻለ አይመስልሽም? ከዚህ ቤት መንቅሬ ሳላስወጣሽ እምልሽን ነገር ሁሉ እሺ ማለት አለብሽ። ስራ ስለዋልኩኝ ደክሞኛል። ውጪልኝ። እንዳንቺ ስራ ፈታ አይደለም። እኔ ነኝ ስራ ፈታ? አዎ አንቺ ነሽ። ውጪልኝ። ባልሰራ ግን የቲና አይደለም። እሺ ፍቅር ያልቋል። እንደዛ ከሆነ ወስኑ። እኔም ለሱ ጥሩ ልጅ አዘጋጅለታለሁ። ምን? አንዲት ልጅ አለች። ካሌብ አንቺ መሆን ካልቻለ እሷን ማጣት የለበትም። ምን? አይሆንም። ያሟል እንዴ? ቆይ ሰውዬው ዳኒ ተረጋጋ። እባክሽ ተረጋጋ አትበይኝ። አሁንስ አበዛው። ይኸውልሽ ቲና ተደጋጋሚ ጊዜ ረጋ በይ ስልሽ እምቢ ብለሽ ብዙ ነገር አበላሽተሻል። አሁን ግን የሚበላሽ ነገር የለም። ቤቱ የኔ ነው። አትወጣም። ብቻ ማውራ ነገር አለ እኮ እሷ ባለችበት አውሪ። እኔ ልፋታ ፈልጋለሁ። ካሌብም ቀደም ብሎ ስለ ትሁት ይሄንን ነገር ሲፈራ ነበር፣ ሲያወራ ነበር። አሁን ቤቱን አግኝቻለሁ ስለምትል ፍቺ ትጠይቃለች። ደግሞም የምትመጣው እኛን ከዚህ ቤት ለማባረር ነው ብሎ ከዚህ በፊት ደጋግሞ ተናግሮ ነበርና ቲና ደግሞ አሁን ስትመጣ ያኔ ካሌብ ሲያወራ የነበረውን ነገር እያደረገች ነው ማለት ነው። እሷ ስለምንም የምታውቀው ነገር የለም፣ ቤቱ በኔ ስም ነው ብላ ስለምታስብ ሁሉንም ሰው ከዛ ቤት ማባረር ትፈልጋለች። ግን ከሁሉም ነገር በፊት ደግሞ ካሌብን ፍቺ መጠየቅ ትፈልጋለች ማለት ነው። ዳኒ ደግሞ ስለ ቤቱ ስለሰማ ቤቱ በሷ ስም እንዳልሆነ ስለሚያ እዛ ቤት ያለውን ነገር ሚስጥሩን ሁሉ ስለሰማ ቲናን ደጋግሞ እንድትረጋጋ ቢነግራትም ቲና ደግሞ እሱ ልትሰማው አልቻለችም። በጣም ጠልቼዋለሁ፣ ከሱ ጋር መኖር አልፈልግም ትላለች። ያው እሷ ለሱ የምትነግረው ቤቱ አሁን በእጃችን ነው፣ ለምን ብዬ ነው ከሱ ጋር የምኖረው? እነሱን የምጠባበቅበት ሌላ ጊዜ የለኝም፣ ይሄ ነገር ቶሎ እንዲያልቅ ፈልጋለሁ ብላ ከካሌብ ጋር ፍቺ እንደምትፈልግ ራሱ ነግራዋለች። ግን ዳኒ እንዴት ብሎ ይንገራት? ቤቱ በአንቺ ስም አይደለም ተበልተናል ብሎ ከስረናል ብሎ እንዳይነግራት ሽማግሌው እዛ ጋር አስጠንቅቆታል። ይሄን ሚስጥር ለሷ ከነገርካት የጠየቀኝም ብር አታገኝም ብሎታል። ዳኒ ደግሞ ያንን ብር ይፈልጓል ከምንም ነገር በላይ ቤቱ ከእጃቸው እንዳመለጠና ቤቱን እንዳጣ ስለሚያውቅ እዚህ ጋር ደግሞ እሱ አንድ ተስፋው ይሄንን ብድር ብር አገኛለሁ ከዛም በኋላ ከኤደን ጋር ተጋብቼ እኖራለሁ የሚለው ተስፋ ስላለው ይሄንን ነገር ተናግሮ ያ እድሉ ያ ተስፋው እንዲከሽፍበት አይፈልግምና ሽማግሌው ቃል ባስገባው መሰረት ይሄንን ሚስጥር ጠብቆ ቲናን ደግሞ በሌላ ነገር ወይ ደግሞ አባብሎም አታሎም ቢሆን ይሄንን ነገር እንድትተውና ለተወሰነ ጊዜም ተረጋግታ ያለውን ነገር ቀስ ብላ እንድታጤን ነግሯታል። ግን ቲና በጣም ተቻኩላለች። ነገሮች ሁሉ እንዲያልቁና ከካሌብ ጋር ተፋታ እዛ ቤት ያሉትን እንዳለ ልታባራቸው ማለት ነው። ሽማግሌው ራሱ የካሌብን አባት ራሱ አሁን ላይ በፊት እንደምታወራው አይደለም የምታወራው፣ በጣም እየናቀችው በንቀት ነው የምታወራው። እሱም ሲል እንደነበረው ትልቅ ሰው የምታወራ ራሱ አትመስልም እኮ እንዳለው በጣም እየናቀችው መልስ ትመልስለታለች። ያው ይሄን ነገር የምታረገው አሁን ነገሩ አልቆልኛል፣ ቤቱን በእጄ ገብቷል፣ ስለዚህ ምን ይሁን ብዬ ነው የምለማመጠው የሚለው ስሜት ውስጧ ስላለ ሽማግሌውንም እየናቀችው ወይ አሁን እዛ ጋር ከተናገራት ወይ ደግሞ ከተቆጣት እንደውም ከቤቴ ውጡልኝ ለማለትም እንዲቀላት ሁሉንም ሰው ለራሷ ቀደም ብላ ማንም ሰው ሳይነካት ሁሉንም ነገር እየፈለገቻቸው ነው። ከካሌብ ጋርም አልጋ መለየት አለብን፣ ካንተ ጋር መተኛት አልፈልግም ብላ ያንን ነገር የጀመረችው ራሷ ነች። ያው እሷ እንደ ምክንያት የጠቀሰችው እዛ ጋር እንዴት ነው አንድ ቀን ራሱ የት ጠፍተሻል የት ሄድሽ ብሎ ያልደወልልኝ ብላ ነው እዛ ጋር እንደ ምክንያት ፊት ለፊት ያወራችው። ግን ደግሞ ውስጧ እንደዛ አይደለም። ያው የመጣችበት አላማም ይሄ እንደሆነ ግልጽ ነው። አሁን ተዝናንታ እዛ ፈታ ብላ ያንን መዝናኛዋን ከጨረሰች በኋላ አሁን ደግሞ መጥቼ እዚህ ያለውን ነገር ልጨርስ፣ ሰዎቹን ከቤት ላባራቸውና ቤት
ቤቱን እኔና ዳኒ ብቻ እንኖርበት የሚለውን ነገር አስባን የመጣችውና ግን በጣም ተቻኮለች። በመጣችው የመጀመሪያ ቀን ነው ይሄንን ነገር ለማድረግ የወሰነችውና ሁሉንም ሰው ቀስ እያለች ነገር መፈለግ የጀመረችው ማለት ነው። ካሌብን ስለመፍታት ደግሞ ለዳኒ ከነገረችው በኋላ ለሽማግሌው ለካሌብ አባትም ነግራዋለች። ጠልቼዋለሁ፣ ለሱ ያለኝ ፍቅር አልቋል፣ አሁን እሱን መፍታት እፈልጋለሁ ብላ ለሽማግሌው ስትነግረው ሽማግሌው ግን ቀለል አድርጎ ነው በቃ ካልወደድሽው ችግር የለውም ፍቺው፣ በቃ ለሱ ሌላ ሚስት እፈልግለታለሁ ሲላት ያ ነገር በጣም አስገርሟት ነበር። እዛ ጋር ሽማግሌው ለምንድን ነው የምትፈቺው ብሎ እንዲቆጣትና ወይ ደግሞ እንዲለማመጣት እንዲለምናት ፈልጋ ይሁን ባናውቅም ግን ሽማግሌው እሷ የፈለገችው እሺ ችግር የለውም በቃ ፍቺ፣ እሱ ሌላ ሚስት ያገባል፣ ሌላ የተሻለችውን እኔ ያዘጋጅቼለታለሁ ብሎ ሲነግራት እሷ እዛ ጋር ልትቆጣ የፈለገችው ለካ መጀመሪያውኑም ለልጅ ተጠባባቂ ሚስት አዘጋጅተህለት ነበር ስትለው ሽማግሌው ደግሞ ሰው እንደማይታመን በዚህ ዘመን ሰው ሁሉ በጣም ካዲ እንደሆነ እንደማይታመን ነግሯታል። ግን እዛ ጋር ደብሯታል። እሷ ሽማግሌ ያንን ነገር ሲነግራት ደብሯታልና እሷ ደግሞ ሄዳ ይሄንን ነገር የነገረችው ለዳኒ ነው። ሽማግሌው እኮ ስነግረው እንደዚህ ያለኝ የተሻለች ሚስት አለች እሷን አዘጋጅቼለታለሁ ሲለው ዳኒ እዛ ጋር በጣም ደንግጧል። በፊትም ውስጡ የሆነ ጥርጣሬ ስላለ ሽማግሌው ከኤደን ጋር ያለው ቅርበት ስላስፈራው ያንን ነገር ፈርቷል ማለት ነው። ያው እሱ ጭንቅላት ውስጥ የመጣው ኤደን ነች። ኤደንም ነግራዋለችና እሱ አላገባሽ የሚል ከሆነ ልጄን እድርሻለሁ ብሎኛል ብላ ባለፈው ነግራው ነበር። ያ ሀሳብ ውስጡ ስላለ አሁን ላይ ደግሞ መታቲና ሽማግሌው እኮ እንደዚህ ያለኝ ለካሌብ ሌላ ሚስት አዘጋጅቻለሁ አለኝ ስትለው ዳኒ የደነገጠው በቃ የኔን ኤደን ነው ለልጁ ለመዳር ያሰበው የሚለው ነገር በጣም አስደንግጦት ነበር። ምን ሆኖ ነው ይሄ ንቀት ነው እንዴ ነው እንደዚህ የሚለው ብሎ ያ ነገር በጣም እንዳስፈራው ከፊቱ ላይ ያስታውቃል። እቤት መጥቶ ራሱ ሽማግሌውን ሲያወራው ሽማግሌው ካሌብን እድረዋለሁ ሲለው ቀደም ብሎ የጠየቀው እኔም ልጅህ ነኝ ለምን ቀድመህ እኔን አድረኝም ነው ያለው። አሁን እዛ ጋር እሱ ቀደም ብሎ ኤደንን ካገባት ከዛ በኋላ ካሌብ የፈለጋትን ያግባት። ግን ካሌብ ከቀደመው ምናልባት እዚህ መሀል ደግሞ የሚፈጠረው ነገር ስለማይታወቅ የኔን ኤደን ይወስድብኛል የሚለው ነገር ስላስፈራ ሽማግሌውን አሁን ላይ እየጠየቀ ያለው እኔም ልጅህ ነኝና ቀድመህ እኔን ዳረኝ እያለው ነው ማለት ነው። ዳኒ አሁን እዛ ቤት እሱ የሚያውቀው ሁሉንም ሚስጥር እንደሚያውቅና ከሰዎቹ ጋር ሆኖ እየሰራ እንደሆነ ነው የሚያውቀው። ያው እሱ የሚያስበው እኔ የቲና ወንድም እንደሆንኩ ነው እነሱ የሚያውቁት ብሎ ነው የሚያስበው እንጂ ሌላ የቀረውን የነሱ ሚስጥር እንዳለ እንደሚያውቁ አያውቅምና ለዛም ነው ከነሱ ጋር ሆኖ አንዳንድ ሚስጥሮችን ሊያወራ የሚፈልገው። ሽማግሌው እዚህ ጋር ራሱ እሱን እያታለለው እሱንም ደግሞ እየሸወደው እንደሆነ ራሱ አላወቀውም። ግን ደግሞ እዚህ ጋር ብሩን ትሰጠኛለህ ወይስ አትሰጠኝ የሚለው ነገር አስፈርቶታል። ግን ከዚህ በፊት እሱ ሲያደርጋቸው የነበረውን ነገሮች ሁሉ ሽማግሌው እንደሚያውቅ አያውቅም ማለት ነው። ግን ፈርቶ ጠይቆታል። ሽማግሌው ራሱ መንገድ ላይ ያኔ የታመምክ ጊዜ ሲፈጠር የነበረውን እንዳለ ታስታውሳለህ እንዲህ ብሎ መጠየቁ ራሱ የሆነ ሀሳብ ተጭሮበታል። ምናልባት ያኔ የተፈጠረውን ነገር ከቲና ጋር ስናደርግ የነበረውን ነገር ቢያስታውስስ የሚለው ነገር ስላስፈራው በብሩ ጉዳይ ሽማግሌውን ትንሽ ተጠራጥሮታል ማለት ነው። ግን ደግሞ ሽማግሌው እዚህ ጋር ሊያሳምነው የፈለገው ይሄንን ሚስጥር ከጠበቅና ለቲና ካልተናገርክ ብሩን ታገኛለህ፣ ከነገርካት ደግሞ ብሩን አጣ በእኔ አትዘን እያለው ነው። ዳኒ አሁን እሱ ነገር ነው የያዘው እንጂ በጣም የሆነ ነገር ግልጽ ያልሆነለት ነገር አለ፣ የሆነ ያስፈራውም ነገር አለ። እሱ ደግሞ ሽማግሌው የሆነ ነገር ያውቅ ይሆን እንዴ ቲናን እዛ ጋር እንደሸወዳት እኔንም ይሸውደኝ ይሆን እንዴ የሚለው ነገር ነበር በጣም ያስፈራው ማለት ነው። ግን ደግሞ ሽማግሌው እንደ ምክንያት የጠቀሰው እስቲ ምን ታረጋለች ቤቱን ብታገኝ ምን ትሆናለች የሚለው ነገር ልፈትናት ነበር፣ ይሄን ነገር እንደዚህ ያደረኩት ነው ያለው እንጂ ስለሷ እንደዚህ አውቄ እሷ ነች እንደዚህ ያደረገችኝ ብሎ ያለውን ሚስጥር እንዳለ አልነገሩም። እሱ እንደ ምክንያት እዛ ጋር የጠቀሰለት እስቲ ቤቱን ካገኘ ደግሞ ምን ታረጋለች የሚለው ነገር ልፈትናት ነው ብሎ ነግሮታል። ዳኒ ደግሞ ይሄንን የሽማግሌውን ሰበብ ያመነው ይመስላል ማለት ነው። ሌላው ነገር ደግሞ እሱን በጣም ያስፈራው ነገር ቲና አሁን እዚህ ጋር ሁሉንም ሰው አስገድዳ ከቤት ይውጡልኝ ካሌብንም እዛ ጋር ፍቺ ይፈልጋለሁ ብላ ያንን ነገር ተጋፍታ ብታስገድዳቸው ቤቱ በሷ ስም እንዳልሆነ ያውቃል። እዛ ጋር ደግሞ ሰዎቹ እውነቱን ነግሯት ቤቱ እኮ ባንቺ ስም አይደለም እንደውም አንቺ ከዚህ ቤት ውጪልን ብሎ እሷን ካባረሩት ያው እሱ እንደ ወንድሞ ሆነው እዛ ቤት የገባው ያኔ እሱ መውጣቱ አይቀርምና እቺ የብድር እቺ የ4 ሚሊዮን ብር ብድር የጠየቃት ያቺ ነገር ትቀርብኛለች የሚለው ነገር በጣም ስላስፈራ ነው አሁን ላይ ቲናን ደጋግሞ እረፊ ይሄን ነገር ተረጋጊ እስቲ አትቻኮይ እያለ እሷን እያስጠነቀቃት ያለው ማለት ነው። እሷ ግን ምንም ልትሰማው አልቻለችም። ዳኒ ግን ይሄ ነገር በጣም አስፈርቶታል ማለት ነው። አንደኛ ቤቱን አጥቷል። እዛ ጋር በእሷ ችግር በእሷ ስህተት ምክንያት ቤቱን አጥቷል። ዛሬም ሲነግራት የነበረው እኔ ስነግርሽ እምቢ ብለሽ ብዙ ነገር ስትቻኮይ አጥፍተሻል ብሏል። ግን ያንን ነገር ምን እንዳጠፋች አልነገራትም። እሷ በቃ እሱ የሚላትን ነገር ቀስ ብላ በልቧ አታዳምጥም። ግን እሱ በአንዳንድ ንግግሮች ውስጥ ሊነግራት ይፈልጋል። ዛሬ የሚያላት ስትቻኮይ እኮ ብዙ ነገር አጥፍተሻል ብሏታል። እሷ ግን አልሰማችሁም ማለት ነው። አሁን ደግሞ ስትቻኮል አንዴ ቤቱን አስመልጣናለች። አሁን ደግሞ ስትቻኮል ይሄን የብድር ብር ታሳጣኛለች የሚለው ነገር በጣም ስላስፈራ ነው። አሁን ላይ እሱ በጣም አጣብቅኝ ውስጥ ገብቷል። እሷንም እዚህ ጋር ያባብላታል። እረፊ እስቲ ተረጋጊ፣ አትቻኮይ፣ ቀስ ብለሽ ነገር
ነገሮችን አድርግ እያላት ነው። እዛ ጋር ደግሞ ካሌብ ጋም ሄዶ እንደ ወንድሟ ካሌብ ለምንድነው የማትረጋጉት ለምንድነው የማትታረቁት ብሎ እሷ ያላለችውን ነገር እኔ እኮ ካሌብን ወደዋለሁ ከካሌብ ውጪ መኖር አልፈልግም ብላኛለች ብሎ እሷ ያላለችውን ነገር እዛ ጋር ፈጥሮ መጥቶ ለካሌብ እየነገረው ነው። ካሌብ ግን እዛ ጋር እየተወነበት ነበር። እውነት ነው እንዴት ትወደኛለች እንዴ ለካ የናፍቆቷ ነው የምትናደድብኝ ለምን ያልደወለልኝ ብላ የተናደደችብኝ ለኔ ካላት ፍቅር የተነሳ ነው ብሎ ለሱ ካወራው በኋላ ዳኒ እንደወጣ ነበር ከት ብሎ ከልቡ ሲስቅበት የነበረው ማለት ነው። አሁን ላይ ካሌብም በአንዳንድ ነገሮች በአንዳንድ ትወናዎች በፊት ላይ እነሱን አይመስልም ነበር፣ ግን አሁን ላይ አባቱንና ትሁትን መስሏል ማለት ነው። መጀመሪያ አካባቢ ከብዶት ነበር ነገሮችን እነሱ ፊት ለፊት ማስመሰልና ትሁትና አባቱ እንደሚያደርጉት ምንም ነገር እንደማያውቅና ምንም ነገር እንዳልተፈጠረ እዛ እነሱ ፊት ለፊት መተወንና በፊት ነገሮች ሳይፈጠሩ ለነሱ የሚያሳያቸውን ፈገግታዎች ማሳየት ከብዶት ነበር፣ ግን አሁን ላይ በጣም ችሎበታል፣ በጣም ለምዶታል ማለት ነው። በተለይ እሱ ከሁሉም ነገር በላይ በጣም እርግጠኛ የሆነው ያኔ የአባቱ እህት እንደ አኩስቶ ሆኖ እዛ ቤት የመጣ ጊዜ ነበር። ሁሉም ነገር ግልጽ የሆነለትና ነገሮች ሁሉ ከልቡ የወጡለት ማለት ነው። የቲናንም ፍቅር ጨምሮ ከልቡ የወጣለት ያኔ ሁሉንም ነገር በአይኑ ካየ በኋላ ነው። ከዛ በፊትም እነሱ ሲነግሩት ነበር፣ አባቱና ትሁት ነገሮችን ሲነግሩት ነበር። ግን የሆነ ነገር ቢያምን ራሱ ሙሉ ለሙሉ ደግሞ መጀመሪያ በራሴ ማየት አለብኝ፣ እናንተ የምትሉት ነገር ምን ያህል እውነት ነው ምን ያህል ውሸት ነው የሚለውን ነገር ደግሞ በራሴ ማየት እፈልጋለሁ ብሎ ነበር። ያኔ እንደ አባቱ እህት እንደ አክስቱ ሆኖ ተሸፋፍኖ እንደማይናገርና እንደማይሰማ በአይኑ ብቻ እንደማይ ሆኖ እዛ ቤት የመጣውና ነገሮች ሁሉ እዛ ጋር ግልጽ ሆኖለት ከዛ ጊዜ ጀምሮ ቲና ከልቡ ውስጥ ወጣለታለችና አሁን ላይ ደግሞ ትወናውን በጣም ችሎበታል። ለዛም ነው እዛ ጋር ዳኒ ሲያወራው እሱ ፊት ለፊት እያስመሰለ እሱም እንደሚወዳት እንደሚያፈቅራት እሷን ማጣት እንደማይፈልግና ከሷ ጋር ምንም አይነት ፍቺ ማከናወን እንደማይፈልግ ነግሮት ዳኒ ከወጣ በኋላ ከልቡ ሲስቅበት የነበረው ማለት ነው። አሁን ላይ ቀጣዩ ነገር ነገሮችን በጣም የሚያከረውና ከባድ የሚያደርገው ነገር ኤደን እዛ ቤት የመጣች ቀን ነው። ኤደን ያው ከሽማግሌው ጋር ተግባብታለች። አሁንም ይደዋወላሉ። ዛሬም ሲደዋወሉ ነበር። አሁን ቲና መታለች። እዛ ጋር ደግሞ ኤደን ዳኒን ፍለጋ ሰዎቹ ናቸው ብላ እነሱን ጥየቃ ከመጣች ቲና ከአሁኑ ራሱ መጠየቅ ጀምራለች። ማን ነበር ለሽማግሌ የደወለችው ሴቷ ማነች ብላ ስትጠይቀው ነበር። ዳኒ ያንን ነገር ያልነገራት በራስሽ መንገድ አጣርተሽ ድረሽ ይበን ያላት። አሁን እሷ ኤደን እዛ ቤት ከዚህ በፊት እንደለመደችው እነሱ ሰላም ለማለት ለመጠየቅ ከመጣች ቲና እቺ ሴት ደግሞ ማነች ምን ልፈልግ መጣች ብላ መጠየቋ አይቀርም። ያኔ ነው ነገሮች በጣም ከባድ የሚሆኑት ማለት ነው።